ከሰባቱም ከፍተኛ የኢራን ባለስልጣናት ጦርነቱ ከተጀመረ ጊዜ አንስቶ ማለትም ከየካቲት 21 ቀን 2018 ዓ.ም ጀምሮ እስካሁኑ ሰዓት ድረስ የሀገሪቱን ጠቅላይ መሪ የነበሩትን አያቶላ አልሃሜኒን ጨምሮ 6 ከፍተኛ ቁልፍ እንዲሁም ደግሞ ወሳኝ የሆኑ የኢራን ባለስልጣናት በአሜሪካና በእስራኤል ጥቃት ተገድለዋል። ከእስራኤልና አሜሪካ ጥቃት ተረፈ አንድና ብቸኛ መሪም ተገኝቷል። ይህ ከፍተኛ የኢራን መሪ ማን ነው? እንዲሁም ደግሞ እንዴትስ ይህ ከፍተኛ የኢራን መሪ ብቻውን ሊተርፍ ቻለ? እስካሁኑ ሰዓት ድረስም በህይወት ሊተነፍስ ቻለ የሚለው ጉዳይ ዓለምን እያነጋገረም ይገኛል። ከዚህ ጋር በተያያዘም አንድ ጥብቅ መረጃ ወጥቷል። ኢራን መሪዎቿን ባጣች ጊዜ እንዴት ሳትንኮታኮት ጸንታ መቀጠል ቻለች የሚለው ጥያቄ ደግሞ ዓለምን እያነጋገረም ይገኛል። ይህ ብቸኛውና በአሁኑ ሰዓት ላይ ከሰባቱ ከፍተኛ የኢራን ባለስልጣናትም ከአሜሪካና እስራኤል ጥቃት ተረፈው ከፍተኛ የኢራን ጦር ጀነራል ወይም ደግሞ ከፍተኛ የኢራን አመራር ማን ነው? አብራችሁን ስትቆዩ የምታዳምጡት እንዲሁም ደግሞ በዝርዝሩ የማስደምጣቸው መረጃ ይሆናል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ አብራችሁን እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ የኢራን ጠቅላይ መሪ አያቶላ ሙጃቲብ ኻሜኒ በአሊ ላሪጃኒና የባሲጂ አዛዥ ግድያ ዙሪያ ከባድ የአጸፋ እርምጃ እንደሚወስዱ ዛቱ። የኢራን እስላማዊ አብዮት ጠቅላይ መሪ አያቶላ ሰይድ ሙጃቲብ ኻሜኒ የሀገሪቱ ብሔራዊ ደህንነት ምክር ቤት ጸሐፊ የሆኑት አሊ ላሪጃኒ በእስራኤል አየር ጥቃት መገደላቸውን ተከትሎ በአሁኑ ሰዓት ላይ የአያቶላ ሙጃቲብ ኻሜኒ አገዛዝም ጥልቅ የሆነ ዛቻን በእስራኤል ላይ እያስተላለፈ ይገኛል። እነዚህ ከፍተኛ አመራሮች መገደላቸውን ተከትሎ ፈጻሚዎቹ ዋጋቸውን በቅርቡ እንደሚያገኙ በማስጠንቀቅም ከባድ የአጸፋ እርምጃ እንደሚወስዱም ዝተዋል። ጠቅላይ መሪው ረቡዕ ዕለትም ባወጡት መግለጫ ማክሰኞ ምሽት በደረሰው በዚህ የእስራኤል ጥቃትም አሊ ላሪጃኒ ጨምሮ ልጃቸውና በርካታ አጋሮቻቸው መገደላቸውን በማረጋገጥ የተሰማቸውን ጥልቅ ሐዘንም ገልጸዋል። አያቶላ ኻሜኒ በዚሁ መግለጫቸውም አሊ ላሪጃኒ እጅግ የተማሩ አርቆ ሐሳቢ ብልህና በተለያዩ የፖለቲካና ወታደራዊ ደህንነት ባህላዊና የአስተዳደር መስኮችም ሰፊ ልምድ የነበራቸው ታላቅ ሰው መሆናቸውን በመግለጽ አወድሰዋቸዋል። ላለፉት 10 ዓመታትም እኚህ ከፍተኛ የኢራን ባለስልጣንም በእስላማዊ ስርዓት ውስጥ የሚያበረከቱት ጉልህ አስተዋጽኦ የተከበሩ ሰው እንዳደረጋቸው ያነሱት መሪውም ግድያው የላሪጃኒ አስፈላጊነትና የኢስላም ጠላቶች በእሳቸው ላይ የነበራቸውን ጥልቅ ጥላቻ እንደሚያሳይም አስምረውበታል። አክለውም ይህ አይነት ግድያ እስላማዊ ስርዓትን ይበልጥ የሚያጠናክረው መሆኑን በመጥቀስ እያንዳንዱ የፈሰሰ ደምም ዋጋ እንዳለውና አጥፊዎቹም ወንጀለኞችም በቅርብ ዋጋቸውን እንደሚከፍሉም አረጋግጠዋል። ዶክተር ላሪጃኒ ከዚህ ቀደም ለ12 ዓመታትም የኢራን ፓርላማ አፈ ጉባኤ ሆነው ከማገልገላቸው ባሻገርም በቅርቡ በተገደሉት አያቶላ ሰይድ አልሃሜኒ ከፍተኛ አማካሪ፣ የሀገሪቱ ብሮድካስቲንግ ኮርፖሬሽን ኃላፊና የፕሬዝዳንት ምርጫ እጩ በመሆንም ሰፊ ፖለቲካ ፓርቲ ታሪክ የነበራቸው ቁልፍ ሰው ነበሩ። ይህ ከፍተኛ ባለስልጣናትም ያለመ ግድያ የተፈጸመውም ከየካቲት 28 ቀን ጀምሮ አሜሪካና እስራኤልም በኢራን ላይ ከፈቱትን ጥቃት ተከትሎም ይገኛል። ጥቃቱ የቀድሞውን የኢራን መንፈሳዊ መሪ አያቶላ ሰይድ አልሃሜኒን ህይወት እስከ ማሳጣት የደረሰ ሲሆን ኢራንም ለዚህ አጸፋ በእስራኤልና በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይም ተከታይ የሚሳኤልና የድሮን ጥቃት በመሰንዘር ላይ ትገኛለች። በተያያዘ ዜና አያቶላ ሙጃቲብ ኻሜኒ የባሳጂ በህጉ ፈቃደኛ ኃይሎች አዛዥ የሆኑትን ብርጋዴር ጀነራል ጎላምሬ ሱላይማን መገደል ተከትሎ በሰጠው የተለየ መግለጫ ክስተቱ በኢራን ህዝብ ላይ ጥልቅ ሐዘን መፍጠሩንም ገልጸዋል። የዚህ ቁርጠኛ አዛዥ ግድያም የባሳጂ ኃይሎችን ወሳኝነትና ጠላት እነሱን ለመጋፈጥ ያለውን ከፍተኛ ፍርሃት የሚያሳይ መሆኑንም አብራርተዋል። የኢራን እስላማዊ አብዮት ዘብ IRGC በበኩሉም ጀነራል ሱሌማን ማክሰኞ ዕለትም በአሜሪካና በጽዮናውያን ጠላቶች በተፈጸመ ኢላማ የጠበቀ ጥቃት መገደላቸውን በማረጋገጥ ይህ የፈሪዎች ተግባር ባሳጂ በአሜሪካ እና በእስራኤል ጦር ላይ ያደረገ ባለው ሁለንተናዊ ውጊያ ውስጥም ያለውን ትልቅ ሚና የሚያንጸባርቅ መሆኑንም አጽንኦት ሰጠውበታል። ከዚህ ጋር በተያያዘም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የአሊ ላሪጃኒን መገደል ተከትሎ ተተኪያቸውን ወዲያውኑ መሾማቸውን አስታውቋል። ሚኒስትሩ አሜሪካና እስራኤልም የኢራን ፖለቲካ ስርዓት በጠንካራ ተቋም መሰረት ላይ የተገነባ መሆኑን ሊረዱ ይገባል ካሉ በኋላ የስርዓቱ ጥንካሬ በማንኛውም ግለሰብ ላይ የተመሰረተ አለመሆኑና የውጭ ጉዳይ
ሚኒስትር እንኳን ቢገደል ሌላ ሰው በቦታው ተረክቦ እንደሚሰራ በቁጭት ገልጸዋል። ሆኖም ቴህራን ለደረሰባት ጉዳት ተገቢውን ካሳ የሚከፍሉ ከሆነ ጦርነቱን ለማቆም ከአሸማጋዮች የሚቀርቡን ሰላም ሐሳብ ለመስማት ዝግጁ መሆኗንም ጠቁሟል። በሌላ በኩል ኢራን ላሪጃኒ ግድያ አጸፋ ለመመለስ በእስራኤል ላይ 61ኛ የጥቃት ዙር ማካሄዷን ይፋ አድርጋለች። የእስላማዊ አብዮት ዘብ የሚሳኤል ጥቃት የሚያሳይ ተንቀሳቃሽ ምስልም ያሰራጨ ሲሆን ግድያውን ለመበቀል የተጀመረ ይህ መጠነ ሰፊ ጥቃትም በቀጠና ያለውን ውጥረት ይበል አባብሶታል። በአሁኑ ሰዓት ላይ በአሜሪካና ኢራን እንዲሁም ደግሞ በእስራኤልና ኢራን መካከል ውጊያው እንደቀጠለ ነው። ከዚህ ጋር በተያያዘ ዓለማችን ለሁለት ጎራ ተከፍላ እየተጨነቀች ትገኛለች። ኢራን በአሁኑ ሰዓት ላይ ከሰባት ቁልፍ የኢራን ከፍተኛ ባለስልጣናት ስድስቱም ተገለውባታል። ከዚህ ቀደም የኢራን ከፍተኛ ባለስልጣናት የነበሩትም የመጀመሪያው የቀድሞ አያቶላ አልሃሜኑ ጠቅላይ መሪ ሲሆኑ ሁለተኛ አሊ ላሪጃኒ የብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ፣ እንዲሁም አሊ ሐምሃኒ የመከላከያ ሚኒስትር ኃላፊ፣ መሐመድ ፓክቱር የአብዮት ዘብ ዋና አዛዥ፣ አሚናር ናዚር ናዴህ የመከላከያ ሚኒስትር፣ አብዱልራህሚ ሙሳቢ የጦር ኃይሎች ኤታማዦር ሹምና አንድ ያልተገደለ የኢራን ከፍተኛ ባለስልጣናትም ይገኙበታል። ከዚህ ጋር በተያያዘ አሜሪካና እስራኤልም በኢራን ላይ የሚያካሄዱት ጥቃት ከጀመሩበት ደቂቃ አንስቶ እስካሁን ድረስም ዋነኛ ኢላማቸው ያደረጓቸው ያሉትም የሀገሪቱ ከፍተኛ ፖለቲካዊና ወታደራዊ መሪዎችን ነው። በመጀመሪያው ቀንም ጥቃት የሀገሪቱ ጠቅላይ መሪ የሆኑትን አያቶላ አልሃሜኑን ጨምሮ ሌሎች ከ40 በላይ ቁልፍ የሆኑ ባለስልጣናትን በጽህፈት ቤታቸው እንዲሁም ደግሞ በመኖሪያ ቤታቸው ላይ በተፈጸመ ጥቃት ተገድለዋል። በአገሪቱ ውስጥም በተለያዩ ስልጣን ደረጃ ላይ የሚገኙ በርካታ ፖለቲካዊና ወታደራዊ ባለስልጣናትም ባለፉት ዓመታት ጭምር ተገድለዋል። በአሁኑ ሰዓት ላይ በተጀመረው በዚህ ጥቃትም ጦርነቱ ዳግም ሌሎችን ጥቃት ኢላማ አድርጓቸዋል። ለመሆኑም በአሁኑ ሰዓት ላይ ወሳኝ ከሚባሉት ሰባት የኢራን የፖለቲካና ወታደራዊ መሪዎች መካከልም በአሁኑ ወቅትም ከጥቃት ተርፈው በህይወት የሚገኙት አንድ ሰው እንደሆኑም ተረጋግጠዋል። እኚህ ሰውዬም እንዴት ሊተርፉ ቻሉ? እንዲሁም ደግሞ ኢራን መሪዎቹን ባጣችበት ጊዜ እንዴት ሳትንኮታኮት ጸንታ መቀጠል ቻለች የሚለው ጉዳይ ዓለማችንን እያነጋገረ ይገኛል። በቀድሞ አያቶላ አልሃሜኑ ስር የነበሩ ሰባት ከፍተኛ የኢራን ባለስልጣናትም የመጀመሪያው የሀገሪቱ ጠቅላይ መሪ የሆነው አያቶላ አልሃሜኑ ሲሆኑ በአሁኑ ሰዓትም በአሜሪካና በእስራኤል ጥቃት የተገደሉ ሲሆን አሊ ላሪጃኒ የብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ በአሁኑ ሰዓት ላይ በረቡዕ ዕለት በአሜሪካና በእስራኤል ጥቃት የተገደሉ፣ ሶስተኛ አሊ ሐምሃኒ የመከላከያ ምክር ቤት ኃላፊ በአሜሪካና በእስራኤል ጥቃት የተገደሉ ሶስተኛው ከፍተኛ መሪ ሲሆኑ፣ አራተኛ መሐመድ ፓክቱር የአብዮት ዘብ ዋና አዛዥ በአሜሪካና በእስራኤል ጥቃት የተገደሉ፣ አሚናር ናሲር ዳዜህ የመከላከያ ሚኒስትር በአሜሪካና በእስራኤል ጥቃት የተገደሉ፣ አብዱልራህሚ ሙሳቢ የመከላከያ የጦር ኃይሎች ኤታማዦር ሹም በእስራኤልና አሜሪካ ጥቃት የተገደሉና በአሁኑ ሰዓት ላይ በህይወት የሚገኙት ማሱድ ፔዜሽኪያኒ የኢራን ፕሬዝዳንት ናቸው። በአሁኑ ሰዓት ላይም ከነዚህ ሰባት ውስጥም ስድስቱ የተገደሉ ሲሆን መሱድ ፔዜሽኪያኒ ፕሬዝዳንቱ ብቻ ናቸው በህይወት የተረፉት። የፕሬዝዳንቱ መትረፍ ደግሞ ዓለምን እያነጋገረ ይገኛል። እንዲሁም ደግሞ ኢራን እነዚህን ከፍተኛ ባለስልጣናትን አጣ በህይወት መቆሟ እያነጋገረ ይገኛል። ለዚህ ደግሞ ዋነኛውና ቁልፉ ነገር ኢራን በአሁኑ ሰዓት ላይ ለእያንዳንዱ ከፍተኛ የጦር አመራር ሶስት ተተኪ ቀድማ አዘጋጅታለች። እነዚህ ሶስት ተተኪዎችም ከፍተኛ ባለስልጣኑ ከተወገደ እሳቸውን ተክተው ወደ ስራ ይገባሉ። ይህ ደግሞ በአሁኑ ሰዓት ላይ ኢራን በቀጥታ አሜሪካና እስራኤልን እንድትጋፈጥ ያደረጋትም ይገኛል። በቀጣይ በተረጋገጠ እንዲሁም ደግሞ በደምጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።